Ocean breeze, overseas. C-A-N-D, white candy, black sand, foreign land, tropical tan. C-A-N-D, white candy. Through the world, we can keep it X-rated. It's passport gang, baby, come on and get initiated. Stay jaded, inebriated by the fragrance of royalty. I can keep you related, elaborated with this loyalty. እንዴት አደርሽ? ሰላም ነው? The seven seas with an ocean breeze. From Tel Aviv to the Florida Keys. Racked up 100 G's and visa fees just to see, please. One of cheese as we dance in the middle of France. Let's take a chance in advance with the life enhance. Parlez-vous français, je m'appelle, but not real today. What more can I say? Know why we love a lot of mangoes in Hawaii. Shopping in Milano, buongiorno, como stai? Allow me be your mentor. I'll have you in the boats of Elsinore, the jungles of Ecuador. You and me. يوردي هاتش وردي تاني شهر ساعة كونال شو بك تنش لتاني اها وعلى دمو سيرف دبش بقدم بيقول لمن الكسكشين مزالش تاني شوي تاني شوي اجي ما لك بك جات فاجي ما ቁርስ ላቅርብ አብሮሽ? እሺ ደስ ይለኛል። መልካም ቁርስ። Thank you. يوردي كم فرشين يعمل عم تحساتك أبيزي وبيجي كل شيء شبه وش نسابي يوردي أفرس ولدي إنجو سموت لي إيه كوتان تعملين بس كوتان تعمل درباتشو مثل بسوط بتونا ميلبسها إنتوا إيه كتماسيتوش ململاتشو بجمل ولا متشفرت نوس لا بنقط يعني عزايشوت أنت من تكلمش بيانس من دم شفنا وقالوين بقزالشنا مكريا جراشيو بايهون انديو دروس انجزا ماسريا كاتاو اللي ماسريا نتጠቀምበታለን ዳፋር አንቺ እኮ ተረጊው ነው ይባላል ዋት ነው ይሁንና ሰላም ሰላም አለ አለ ግባ ጤና ይስጥልኝ የተከበሩ ሄይ ሳሚ ሰላም ነህ? እንዴት ነህ? አለን ታዲያስ ሰላም ነህ? አለን። ሰዓት ደረሰ እንዴ? አዎ ስራ አልጨረስክም መሰለኝ። ትንሽ ነው የሚቀረኝ። ስመለስ ጨርሷል። አሁን መሄድ እንችላለን። ምሳሽን በልተሽ መጣት ትችያለሽ። እንደምን አላችሁ ቤቶች? ምሳው ደርሷል። ታጠቡና አቅርቡ። ጸጊ ሃይ እንዴት ነሽ? አለን። እንዴት ነህ መስፍኔ? አለን ይመስገነው። ኑሮ ይጨምራል፣ እኛ እንቀንሳለን። እንደዚህ ነው እንግዲህ። ሃይ ሃይ እንዴት ናችሁ? What's up? What's good? ሰላም ነው? እንዴት ናችሁ? አለን። ሰላምዬ ሙያዊ ጥያቄ ልጠይቅሽ። አዝዘን ነው መልሱን ከነ ማብራሪያው ነው የምፈልገው። የበላ ያካፍለኛል? የሞባይል ካርድ ሞላልሻል። እሺ። እርጉዞች አፈር የሚያብራቸው በምን ምክንያት ነው?
በእርግዝና ወቅት የአይረን እጥረት ስለሚገጥማቸው አፈር ሲሰጣቸው ያምራቸዋል። ስለዚህ በእርግዝና ወቅት የአይረን እጥረት ስለሚያጋጥማቸው የሚሰጣቸው ታብሌት የአይረን እጥረት ሲያጋጥማቸው አይደል? አዎ። የስ ነይ አባቴ። ይሄን ደግሞ ምን ስትላታችሁ? ከአንድ ልጅ ጋር ቁጭ ብለን እያወራን ሚስቴ እርጉዝ ናትና አፈር አማረኝ ትላለች። ጋሽ ቴዲ ደግሞ በዚህ ምክንያት ነው ብሎ አብራራ። አንተስ ምን አልክ? የእርግዝናው ጸባይ ነው፣ አንዳንዶቹ እንደዛ ያደርጋቸዋል አልኩ። አንተ እንዴት አወቅ? ጭንቅላት አለና ማወቅ ደጉ። አልቀረብህም ጉረኛ። አላዛችሁም እንዴ? አዘናል። ትሪፕል ዴከር እንዴ ምን ሆና ላዛዋል እኮ እኔ ራሴና ያዘዝኩት። ሶስት ሰው የማይበላውን ፒዛ ብቻ ልበላ? ጨርሰዋለሁ። ካልጨረስከው ግን የሁላችንን ሂሳብ ትቆልፈዋለህ። ከጨረስኩት ደግሞ ሁልሽም 200 ብር ትወርጃለሽ። ይስጣታ የለው። አዎ እሺ። አምጣልኝ ብሮ። እና ይሄለ ኧረ በስመ አብ። አጅሪ ጄሪ ለታም በዝግለታ ከበር ነው። አይገርምም? ስፖንሰሯ ግማ ነው። ምን ስፖንሰር ያስፈልጋታል? አቅም አላት። ልደግስ ይችላልች። የማዘጋት ደረጃ ግን አደርስ። እንደተለመደው አንዱን ባለሀብት ጋማ ብላ ነው። እናንተ ግን ለምንድነው ሁሌ እንደዚህ ተሰብ የምታስብ? ወንድ ልጅስ በሴት ገንዘብ አይኖርም? ኧረ ተረጋጊ። ወደ ሌላ ነገር ለምን ትሄጃለሽ? እኛ ወራ ነው ስለ ጄሪ ልደት አካባበር ነው። ከምናውቀው የጄሪ ባህሪ ደግሞ ስንነሳ አንዱን ባለሀብት ጋማ ብላ ነው። አሜሪካ የሚኖር ቦይፍሬንድ እኮ አላት። እሱማ ቢዝነሱን ከፍቶላት ሄደ። እሱ ግዳጁን ተወጥቶ ሄደ። እሱ አሜሪካ እስክትገባ ድረስ እሱን ስታንድ ባይ አድርጋ እዚያ ያለውን ቢዝነሷን የሚያስፋፋላት ሌላ ባለሀብት ታጫውታለች። ኧረ በእናታችሁ ዝም ብላችሁ የሰው ስም አታጥፉ። ሰላምዬ እኛ እኮ ብዙ ጊዜ ስላየናት ነው። ልደቱን የደገሰችው ራሷን አታይዛላችሁ? በስንት? በ500 ብር ተስማምተናል። እኔ ሰላምና ይወርድ። አይ ቤትሻ እኔ ቆንጆ ጋር ነኝ። የስ ዮርዲ ነግሪልኝ በእናትሽ። አሰዳቢ ነሽ። እሺ ይሄ እኮ ስለ ሴት ስለወንድ አይደለም፣ ስለ ጄሪ ነው። ኤግዛክትሊ። እኔም በስፖንሰር እንደሆነ እርግጠኛ ነኝ። ነገ ጉዷን አይተን ትቃጠሏት የለም ለማያቅሽ ብሉ እንጂ አብርሽ መስፍኔ ምን ይጨመር? ጸግዬ ሁሉ ሙሉ እየበላን። ቴንክ ዩ። እየበላን ነው። በጣም ይጣፍጣል። ሙያ እኮ አለሽ። እጅሽ ይባረክ አቦ። እንደዚህ ሙያ ያላት ሴት ብትገኝ እኮ በቃ መፈለግ ነው። ከየት የዛሬ ሴት ገና እንደተዋወቅሻት ኩክ ማድረግ ትችላለህ ትልሻለች። አብረሽ አድረሽ ጠዋት ተነስ ቁርስ ስራ ትልሻለች። እንደዚህ ባሏን የምትንከባከብ ሴት ከየት እናምጣ? አንተ እኮ ከሺሻ ቤትና ከጫት ቤት እያገኛቸው ነው። ከልብ ካለቀሱ ሲባል አልሰማህም? ማር ቤት በር ላይ ቆማ ጨው የምትነሰንስና ዶሮ በስንግ የምታቀርብ ሴትማ ሞልቷል። ቀሚስ በለበሰ ነው እንዴ? ይኸውልሽ ሴት ነው የጠፋው። ጸጊ ገባሽ? እሺ ይሁንልህ። ካንተ ጋር ማን ይከራከራል? መስፍኔ አብርሽ ከፊቨን ጋር ያላችሁ ጉዳይ አሁንም አልተፈታም? ትናንት ገበያ ሲሄድ አጋጣሚ ተገናኝተን ጠይቂያት ነበር። ምን አለችሽ? ምንም አልተፈጠረም። ሜላት ከትምህርት ቤት መውጫዋ ስለሆነ መሄድ አለብኝ ብላ ጥላኝ ሄደች። እኛ እኮ እንደ ጓደኝነታችን ከዛ ከሞቀው ትዳርና ከምትወዳት ልጅ ለብቻ ተነጥለ መኖሪያ ያሳስበናል። ይሄን ጉዳይ ብዙ ጊዜ አናንሳው ብለን ተነጋግረናል ነበር። አይደለም እኮ በቃ አናስጨንቀው። እነሱ መናገር ያልፈለጉት ከባድ ነገር ቢኖራቸው ነው። አንተ ግን ለማውራት ስትፈልግ ሁልጊዜ ከጎን ነን። እሺ ቴንክ ዩ ሜስ። ቡናው ደረሰ? ሄሎ ሄሎ፣ የተከበሩ እንዴት አመሹ?
ደህና ነኝ። አንተ እንዴት አመሸ? ደህና ነኝ። ትምህርት እንዴት ነበር? አሪፍ ነበር። ጥናትስ? እሱም አሪፍ ነበር። አዲሱ አስጠኝሽ ተስማማሽ? አዎ ጎበዝ ነው። በጣም ጥሩ። ዛሬም ቤት አትመጣም? አዎ ከስራዬ ጋር ምንም አልመች ስላለኝ ነው። እሺ መቼ ነው የሚመች? ሜላት ይሄን ነገር ብዙ ጊዜ ተነጋግረንበታል። እንደ አዲስ አታንሽብኝ አላልኩሽም? ቤት አላድርም እንጂ ካንቺ ጋር እንገናኝ አይደል? በሳምንቱ 2 ቀን ብቻ እኮ ነው። እኔን መጨቅጨቅ ትተሽ እነዚህን 2 ቀናት በፍቅር 7 ቀናት ብናረጋቸው አይሻልም? አሁን ተኝ። ነገ ከሰዓት መጥቼ ወስድሻለሁ። እሺ እወድሃለሁ። እኔም ውድድ አረግሻለሁ የኔ ውድ። ቻው ቻው። ጨርሳችሁ? አዎ ነገ ይመጣል። እሺ አሁን ተኝ። አባቢ ግን ለምንድን ነው እዚህ የሚያድረው? ስራ ስለማይመቸን አልኩሽ አይደል? እረፍት የሌለው ስራ ነው እንዴ? አዎ እረፍት የለውም። እነዛ ባለፈው ክለብ የተዋወቅናቸው ቺኮች አይደሉ? አዎ ራሳቸው ናቸው። ሳይዘገኑ ቶሎ ብንፈጥናል። መቼም ስፖንሰር ከሌለ ጀሪዬ ወጪው እንዴ ወጪው ያለሽ እንዴ? እና ደጋሹ ማን ነው? ዛጋ ያለው ሰውዬ ብታይ የሌላ የፋብሪካ አይነት የለም። ባለትዳርና የልጆች አባት ነው። ሚስቴን ፈትቼ ላግባሽ ምን ላርግልሽ ምናምን እማይለው ነገር የለም። አሜሪካ ያለው ቦይፍሬንድስ ስኮፕረስ እንዲያስጨርስልኝ ነው እንጂ ወድጄው መስሎሽ ነው? እና ምን ላርግልሽ ሲልሽ ልደት አስደገሹ? አረ ይሄ ለሱ ቃቃ ነው። አዲስ የመጣውን ራባፎር አስገዛሁት። ኦይ ኮንግራ ቴንክ ዩ ጋይስ። እና መጨረሻሽ ምን ሊሆን ነው?
ፎንቃ በደንብ ገብቶለታል። G+10 ካስገዛሁት በኋላ ፕሮሰስ ያልቃል። ከዛ ላጥቢ ወደ አሜሪካ። ቺርስ። ተዝናኑ። ደሞ ጠፋሽ ብሎ እንዳያኮርፍ። የፈጣሪ ያለ ማን ነው ግን የሚታመነው? እኛ ስለሱ ምን አገባን? አዳሜ ተበልተሻል። ሂሳባን ገባ 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 ያንቺን እንሰጥሻለን። እነዚህ ከይሴዎች ግን የልብ ልብ እንዳይሰማቸው ለትሪ ንግስቹ ራሷ ናት በይና የነሱንም ጭምር ላንቺ እንስጥሽ። በጣም አሪፍ ሀሳብ ቤቲ። ዮርዲዬ አንቺም እኮ ታተርፊያለሽ። ተበልታ የማታውቀው ዮርዳኖስ ተበላሽ ሊባል ምን ችግር አለው? ኖ አይሆንም። ክብሬ ይበልጥብኛል። ሶሪ ጋይስ። ምን ነው አሽቃበጥሽ? ስታጎርሰው የነበረው ነው ስፖንሰሯ። ያገናኘናል። እሺ ምንም ወሬ አያስፈልግም። ነይ ገባ ገባ በይ። ዛሬ ስራ ቀዝቅዞ ነበር። ቢያንስ ገቢን እንኳን በዚህ ላስተካክል። ስራ ውለው እንዴት ነበር? ወዝግድ አሪፍ ነው። አንዳንድ አዝግሰዋል እንጂ። እንዴት እንዴ? ቻፕስቲክና ሊፕስቲክንም ተቀብተን ሙክሪ ያሉ ነው። ቢሆን እኮ አሪፍ ነበር። አዳሜ ፕሮግራም ሲኖርሽ ዘንጠሽ ተወጪና ልሞክር ብለሽ አንተስ ጋር እንዴት ነበር? እሱ ምን ይሆናል? የአባቱን ድርጅት ዕቃ ቁጥሩ መጋዘን ማስገባት ነው። እኛ አለን እንጂ ጉምሩክ ተያዘብን አልተያዘብን እያልን ነፍስና ስጋችን የሚላቀቀው ራሱን እንዘዛ አይደለ? እንደሱ ይሻላል። ሃፍ ስዊት ኮርን፣ ሃፍ ስዊት ፓይናፕል እና ክሬም ዴካር። ቤትሻ ምን ነው ዝም አልሽ? አንድ ከስተመር እኮ ገርማኝ ነው። ሁሌ በተለያየ ብራንድ ቀይ ብራኖ ገዝታ የምትሄደው ዛሬ መጣ 3 ቀይ ብራኖ ገዝታኝ ሄደችው። ባሏ በፍሬንዷ ቀይ ብራኖ መቼ ይሆናል? ልክ አንዴ ተበሻት እንደነበረች ቺክ። ምን አይነት ሴት ጠብሰ? ነጭ ቦክሰር በጣም ነበር የምትወደውና ሁሌ እሷ ጋር ሴት ነጭ ቦክሰር እያረኩኝ ነበር። እሷ አንቺ ካግኝቻት እኔ ጄሶን ተፈታው ይብላለች። እኔ ምልት ቴዲ የባለፈው ልጅ ምን አደረካት? የትኛውን? የልደቱ ዕለት ስትስማት የነበረች። ምን ስትስማት ትዋለች? ስትልሳት የነበረችውን በይው እንጂ። ወይ ረዝጋት ናት። በስማ አገኘሃ አፈር ልሰካ አገኘሃት ባል ዝገት ምናምን ትላለህ። ሴትን እጃችሁ እስክታስገቡ የማትቆፍሩት ጉድጓድ የለም። ከዛ ግን አይ ወንዶች፣ እኔ ምን ላድርግ? በቃ ተመቻችን። ከዛ ላሻትልም 10 እየደወለች ቁርስ በላ ሂኔ ፍቅር፣ ምሳ በላ ውዴ፣ እራት በጊዜ ብላሽ እኔማ። ምግብ ዝግጅት ነው እንደ የምትማረው? ምግብ ዝግጅት ነው እንደ የምትማረው? አውርተህ ሞተሃል። የማትሆነውን ነገር ቀበጣጥረ ልጅቷን ፍቅር ካስያዝካት በኋላ መጠጥ ቤት ተዋውቀን ነው ፍቅር የሚይዛት። እናንተማ የእጃችሁን ነው የምታገኙት። እንዴ ሰላምዬ፣ እኔንም ጨመርሽኝ። ወንዶች ስትባሉ ሁላችሁም አንድ አይነቶች ናችሁ። እንዴ ሰሊና፣ የሚጠብሱሽ ወንዶች በጠቅላላ ያንቺን የዋህነት አይተው በፈንቃ ጠብ አድርገው ላሻሉሽና እኛንም በጅምላ። አፍን ዝጋ። ያልተባልከውን አቀባጥር። ወጣም ወረደም ሁሉም ወንድ ሁሉም ሴት አንድ አይደለም። ወንዶች ያው ናችሁ። ገና ሳምንት ሳይሞላችሁ አይደል እንዴ አበድኩልሽ አፈቀርኩሽ የምትሉት? እንዴ ያብሶታችሁ ማብረጃ አደረጋችሁ ነው። እኔ የለሁበትም። ዋናው አንተ አይደለህ እንዴ? ዮርዲሻ ደረስኩብሽ እንዴ? ሲያምር ይቀራል። እናንተስ ባል እያላችሁ አይደል እንዴ ሌላው ወንድ ጋር የምትሄዱት? ሴት ልጅ ባሏ ላይ የሆነ ነገር ካላየሽ በስተቀር ሌላ ጋር አትሄድም። ወንድም እንደዛው። ወሬ አያስፈልግም። ሁላችሁም አንድ አይነቶች ናችሁ። ሁሉም አንድ አይደለም። ታሲዛለህ? የፈለከውን ወንድ አሁኑን አምጣ። በአንድ ሳምንት አበድኩልሽ አፈቀርኩሽ እንዲል አደርገዋለሁ። በስንት ታይያለሽ? በአንዳንድ ሺህ እናዚዝ። ኧረ ይሄ ነገር በዛ። በኋላ ወደ ሌላ ነገር እንዳይቀየር። እኛ ተስማምተናል። እናንተስ ገብታችኋል? አዎ። ማንንም ብላችሁ? ዮርዲን ነው። እኔ ከ500 ብር በላይ አላስይዝም። እሱንም ዮርዲን ብዬ 3 ለ2 ፍለጋው ከዚህ ይጀምራል።
ይሄ ያስፈላል። ይቅርታ ጨው ልውሰድ? ያየሁትን አይተሃል? እጁንም አይተዋል አይደል? የትም መልፋት ሳይጠበቅብን ሰውያችንን እዚሁ አግኝተነው አለ። ሂሳብ ተከፍሏል። ማን የከፈለው? እሷ ነች የከፈለችው። ይቅርታ አላወኩሽ። ዮርዳኖስ እባላለሁ። አብርሃም። እንደ አጋጣሚ እኮ ሳይህ ደስ አልከኝና የኔ ቤት ሲመጣ የሱን ማምጭልኝ ብዬ ከፈልኩኝ። የዛሬ ምሳ ግብዣህ በእኔ ሆኗል። ስለ ግብዣ አመሰግናለሁ። ግብዣሽን ግን አልተቀበልኩትም። እንዴ ተዋት፣ በቃ ተከፍሏል። የተጠቀምኩበትን ቢል ታመጭልኝ? የማላውቀው ሰው ሲከፍልልኝ ደስ አይለኝ። ካስከፋው በጣም ይቅርታ። የሴት ልጅን ግብዣ እንደምትንቅ አላወቅኩም ነበር። ይቅርታ? የሴት ልጅ ግብዣ አልወጣኝም። የማላውቀው ሰው ሲከፍልልኝ ደስ አይለኝም ነው ያልኩሽ። ይሄው የከፈልሽው ቢል። ይሄማ ንቀት ነው፣ አልቀበልህም። ማነሽ? ዮርዳኖስ ነው ያልሽ? ከምንጨቃጨቅ ተቀበይኝና እኔም ልሂድ። በአንድ ነገር ከተስማማን እቀበልሃለሁ። በምን? ስልክህን ስጠኝና እቀበልሃለሁ። መልካም ቀን። ትንሽ ማገዶ ይፈጃል እንጂ። የስ እና በ10 ቀን ይሁን። ከብዶሻል፣ በቃ ተበልተሻል። በ5 ብር ይሁን። ብሩ ከጨመረ ተስማምተናል። እንዴ እናንተ ልጆች ምን እየሆናችሁ ነው? በዚህ ከቀጠልን ጓደኝነታችን ላይ ምን ሊፈጠር እንደሚችል አስባችሁታል? ሰላምዬ ልክ ናት። ቡካታም ምን ያስፈራችኋል? ሁሉም ወንድ ስትያል ነበር። አሁን በለፈለፉ የምትሆኚው? አዎ ናችሁ፣ አስይዛለሁ። ለገንዘቡ ሳይሆን ለፈኑ ከተባለ እኔ ከ500 ብር በላይ አልጨምርም። እሱም ብዙ ነው። ችግር የለውም ሰላምዬ፣ አንቺ በዛው ትሄጃለሽ። ስሙ ማን ነው? በእናትሽ መኩሪያ ብየዋል። በራሳችሁ አትኩሩና ሰው ላይ ተንጠልጠሉ። የተፈጠረውን ቢያንስ ለእኔ ብቻ ንገረኝ። ሳሚ በፈጠረ እኔ እኮ እናንተ ጋር የምመጣው ሁሉን ነገር ለመርሳት ነው አይደል እንዴ? አውቃለሁ። መስፍኔ ሳይሰማ ለጸጊ ራሱ አልነግራትም። እኔ እኮ ያንተ ነገር ስለሚያስጨንቀኝ ነው ሁልጊዜ እንዲወጥር የምጠይቀው። እኔ አንፋይን እስካልኩ ድረስ ምንም ያስጨንቅ ነገር የለም። ይልቁንስ አንተ በጠየከኝ ቁጥር እኔ እየተጨነቅኩ ነው የምመጣው። እናንተ ጋር እንዳልመጣ እኮ እያደረገኝ። ሃይ ሚስ፣ ምን ተፈጠረ? ያው የተለመደው መጣሁ። ቶሎ ደርሽ። ሄሎ፣ አብርሃም ነኝ። ማልበል? ዮርዳኖስ ነኝ። ዮርዳኖስ? አዎ። ምሳ ግብዣን ያልተቀበልከኝ ልጅ። ኦ አይ፣ እንዴት ነሽ? ደህና ነኝ። የት ሆነ ነው? ከጓደኞች ጋር ነው ያለሁት። ምን ነው? አንድ ችግር አጋጥሞኝ የምተባበረኝ ሰው አጥቼ ነው አንተ ጋር የደወልኩት። ምን አይነት ችግር? የመኪና የጎማ ተንፍሶ መቀየር አልቻልኩም። ታዲያ ምን ችግር አለው? አካባቢሽ ሰው የለም? ወደ ደብረ ዘይት ሄድኩኝ ነበርና ከከተማ መንገድ ወጣ ብያለሁ። የሚያልፉ መኪኖች ብቻ ነው ያሉት። እየመሸ ስለሆነና ብቻዬን ስለሆንኩኝ አስቆሙ ተባበሩኝ ማለት ፈርቼ ነው። ሌላ ምትደውይለት ሰው የለም? እንደ አጋጣሚ ስልኬ ፎርማቱ ነው፣ የማንም ኮንታክት የለኝም።
በቃሌ የማውቀው የወንድሜን ስልክ ነበር። እሱን ብደውልለትም ቴክስት ባረግለትም ክላስ ውስጥ ነው መሰለኝ መልስልኝ አልቻለም። እንደ አጋጣሚ እኮ ቦርሳዬ ውስጥ ስገባ ቢዝነስ ካርድን አገኘሁትና ደወልኩልህ። ፕሊዝ ተባበረኝ። ፕሊዝ። ስኮርት ጎማ ይዘሻል? አዎ ይዣለሁ። ያለሽበት ንገሪ። አንተን ከማስለፋቴ በፊት ትንሽ ለወንድሜ ልሞክርለትና መልስ ካጣሁኝ ትመጣልኛለህ። እሺ ደውይልኝ። በጣም ነው የማመሰግነው። እንዴት ብዬ እንደማመሰግንህ አላውቅም። ኢትስ ኦኬ። ያለሽበት ቦታ ሴፍ ስላልሆነ ነው የመጣሁልሽ። እኔው ይሄም እኮ ተፍሷል። እውነት? ወይኔ ጉዴ! እሺ ምን ይሻለኛል? ይሄንን ጎሚስታ አሰርችልሽ ልምጣ። እዚህ አካባቢ እኮ ቅርብ ጎሚስታ የለም። ያለን አማራጭ ይሄ ነው። አንተ ከዚህ በኋላ ምን አለ? ምንም የሚያስቸኩለኝ ነገር የለም። ወንድሜ አሁን ከክላስ መውጫው ሰዓት ስለደረሰ ቤት ስኮርት ቁልፍ አለ። ይዞት መጥቶ መኪና ኢንዱስትሪ ማድረግ እችላለሁ። አንቺስ እንዴት ልትሆኚ? አንተ ጎማን ለማሰራት ወደዛ ወደዚህ ከምትል ካፍ በላይ መተናል። ስለዚህ እኔም ብታደርሰኝ ይቀላል። ኖ ዌይ፣ አይሆንም። አስበው እስኪ አሁን የሰው መግቢያ ሰዓት ነው። ኃይለኛ ክራውድድ ነው የሚሆነው። ስለዚህ እዛ ደርሰህ እስክትመለስ ቢያንስ 1 ሰዓት ይፈጅብሃል። ይሄ ግን ክፍት መንገድ ነው። እኔም ብታደርሰኝ 30 ደቂቃ እንኳን አይፈጅብህም። ስብሰባ ስላለብኝ እኮ ሰዓት እየረፈደብኝ ስለሆነ ነው እንደዚህ ያስቸገርኩ። ነይ እሺ። እቃዎቼ ልሰብስብ። ደወለች። ሄሎ፣ ቁልፉን ወንበሩ ላይ አድርጌልሻለሁ። ከሁለት ደቂቃ በኋላ ደውይልኝ። እሺ፣ ይቅናሽ። ቻው ቻው። ቴንክስ ጋድ ወንድሜ ደወለ። አንተ በሰላም ነው? ዛሬ ደግሞ አንተ አልሽ? እኔ እኮ ችግር አጋጥሞኝ ነው እንደዛ አስቀጠቅጥልህ የነበረው። ወደ ምቾት እየሄድሽ ችግር አልሽ? አሁን ልብ ብለህ ስማኝ። ቤት ከፍተህ የቲቪው ማስቀመጫ ስር መሳቢያው ላይ የመኪና ስኮርት ቁልፍ አለልህ። እሱን ያዝና ስኮርት ጎማ ይዘህ ጎሮን አልፈህ ወደ ደብረ ዘይት መውጫ መንገድ ዳር ላይ መኪናዬን አቁሜታለሁ። ጎማውን ቀይረህ ወደ ቤቱ ሰድልኝ። አዎ ጧት የነገርኩ ስብሰባ ደርሶብኝ ሰው እየሸኘኝ ነው። እሺ ሲስ ወስድልሻለሁ። ቻው። እሷኛ ልትበላኛ የእሷ ተባባሪ መሆናችን እኮ ነው የሚገርመው። ታናሽሽ ነው?
ነው ታናሽ ነው። ቦታውን በደንብ ያውቃል። አዎ ጓደኞቹ ጋር ብዙ ጊዜ ከከተማ ስለሚወጣ አይጠፋም። እንደዛ ከሆነ አንዴ መጣ። እዛ ጋር ጠብቅሻለሁ። ታታሪት ደወለች። ሄሎ ሃይ፣ እንዴት ናችሁ? ደህና ነን። እንዴት ሆንሽ? አሁን ገብተናል። ስብሰባ አለኝ ስላልኩት እየጠበቀኝ ነው። አንድ 30 ደቂቃ አስቆየውና ስለሚመሽ አትሄድም ብዬ አሳድረዋለሁ። አንቺ እብድ ነሽ እንዴ? ከማታውቂው ሰው ጋር በአንድ ቀን የምታድሪው? ማን አብረን ነው የምናድረው ያለሽ? ለብቻው ሩም ይዝለታለሁ። ራት የበላን ማናዘዝ ነው። እኔ ግን ይወርድዬ ሳናስበው ሌላ ነገር ውስጥ እየገባን ያለን ይመስለኛል። ይሄ ነገር ይቅርብን። እናንቺ በ500 ብር የታዘዝ መሰለሽ እንዴ? ይወርድዬ እሷ እንዳሰማያት እሺ የኔ ጀግና። አረ ዝም በያት። ለማንኛውም በኋላ ወይም ነገ እደውልላችኋለሁ። ቻው በቃ ቻው። ቆየሽ? በጣም ይቅርታ። ሁሉም እኔን እየጠበቁ ስለነበር እንደገባው ቀጥታ ሚቲንጉ ላይ አስቀምጠውኝ ነው። እንደዛ ከሆነ ኢትስ ኦኬ። እና ጨርሳችሁ? አዎ ጨረስን። ታዲያ ትመለሻለሽ ወይስ? ኖ እዚሁ ነው ማድረው። ኦኬ እንደዛ ከሆነ እኔ ልሂድ። ኖ በዚህ በማታማ የትም አትሄድም። ይኸው ያንተ የሩም ቁልፍ ነው። ጧት አብረን እንመለሳለን። ኖ ወይ እኔ አላድርም፣ መሄድ አለብኝ። ቅድም እኮ ምንም ነገር የለኝም ብላኝ ነበር። አስቸኳይ ነገር የለኝም ነው እንጂ ያልኩሽ። ወደ ቤት አልመለስም አልወጣኝም። ለእኔ ብለህ እዚህ ድረስ መጥተህ አይኔ እያየ በዚህ በማታ አትሄድም። ስዊት ሩም ነው ያስኩልህ። ሻወር ወስደህ ሪላክስ አድርግ። ከአንድ ሰዓት በኋላ ሬስቶራንት እንገናኝ። አሁን እኮ ገና ነው። እና ዘከደረስን በኋላ እንድንመለስ ነው እንዴ? ምን ችግር አለው? እንዴት ሆናችሁ? እዙ አደረ አዳሚ የሆነ ችግር አጋጥሞሽ እናየለ። አደረች እንዴት ሆነ? አሳደረችው። ጭራሽ ብላ ብላ ለቁማር በአንድ ቀን መጋረም ጀመረች። እንደዛ ከሆነማ ተበላሽ ማለት ነው። አዎ አንተ መሰለች እንዴ በአንድ ቀን ካገኘሽ ሰው ጋር ሄዳ የምትጋደመው? እና ጥሩ ይዛለች ነው። ገገማ እኮ ነች። አንድ ነገር ላይ ችግር ካለች መስሚያ የለም። ኖር እንዴት ነው? በደንብ ሪላክስ አረክ? ግን ደረቅ ነሽ። ምንም የለኝም እኮ ስላልከኝ ውለታን ቢያንስ እንደዚህ በሚያምር አየር ልክፈል ብዬ ነው። ለኔ ነርታችን ነው። ቺክን ብራት ሌላ ነገር አትወስድም? ከምግብ በኋላ። ኦኬ። እንዴት ነበር? ጥሩ ነበር። ትንሽ ባረፍድም ዋና ጉዳይ አላመለጠኝም። ቴንክስ ቱ ዩ። መርዳት በመቻሌ ደስ ብሎኛል። ግን ምንድን ነው የምትሰሪው? የኮስሞቲክስ ሱቅ አለኝ። ኦኬ። ታዲያ ስብሰባው ምንም ምክንያት በማድረግ ነው? አዲስ የመጣ ሜካፕ አለ። እሱን በሼር ሆነን የምስራቅ አፍሪካ ወኪል አከፋፋይ ለመሆን ነው። That's nice. You and me, ocean breeze, overseas. C-A-N-D like candy, black sand, foreign land, tropical tan,
ለኔ ወይን ጨምርልኝ። ምን ይምጣላ ብርሽ? ላይ ግራፍታ ለምን ሌላ ነገር አትስቱ? ኦኬ ወደዛ ጋር እንሂድ፣ አየር እንቀበል። ይቻላል። ማስም ደስ ይላል። አንተ ጥያቄ ልጠይቅህ? ይቻላል። አግብተሃል? አዎ። ሀገር ውስጥ የላችሁ? ማለቴ እዚህ ብትሆን ቤትን ትተህ ለብቻ አታድርም ብዬ ነው። እዚህ ሀገር ውስጥ ነው ያለችው። አንድ ልጅ አለኝ። ሌላ የተሰራው መስታወሻ እንዳጠይቅ። ኦ ሶሪ። ምን አንድ ነገር ትዝ ብሎኝ ነው። ምንድነው? ተው። በአንድ ጊዜ እንደዚህ ሆነች? ተው። ማይክስ ትዝ ብሎኝ ነው። ሬክስ በመሀላችሁ ምን ተፈጠረ? ለመጋባ ቀናት የቆጠርን ነበር። ታዲያ ምን ተፈጠረ? ከገዛ ጓደኛዬ ጋር ግንኙነት መጀመራቸውን ደረስኩባቸው። ሶሪ። አይዞሽ። በጣም ነበር እኮ የማምነው። በቃ አይዞሽ። ይሄ እኮ ሁላችንም ላይ ያለ ያጋጠመኝ ነው። እውነት? አንተም እንደዚህ ነገር ገጠመኝ ነው ያለ? አዎ። እስኪ አንተን ታሪክ አጫውተኝ። ኖ ሶሪ፣ ይሄን ነገር ማውራት አልፈልግም። ምን ችግር አለው? ለማንም ማውራችሁ አላውቅም። ለኔ ንገረኛ። ሶሪ፣ አልነግርሽም። I can understand your feeling. ግድ የለህም፣ ይቀልሃል። ሌላ ጊዜ እነግርሻለሁ። አሁን የማውራት ሙድ ውስጥ አይደለም። ፕሮሚስ? እኔ ልግባ፣ ትቆያለሽ? ትንሽ አንድ ክላስ ጨምሮ ይገባለሁ። እሺ፣ ደህና ነሽ? ደህና ነሽ? I'm a king, not a prince, but you adore. I know you never heard things like this before. Furthermore, we can explore every shore from Baltimore to Salvador. You and me, ocean breeze, overseas. C-A-N. Salam alaikum, assalamu alaikum. Salam alaikum, assalamu alaikum. የለችም እንዴ? መዋኛው ገንዳ ጋር ናት። The most simplest one in the world. Get yourself the better with the music. Coming to you from the one of Good morning. Good morning. በጠዋቱ ሪላክስ እያደረግሽ ነው? ና ግባ። ኖ አልገባም። ይልቅ ሰዓት እየሄደ ነው። እሺ መጣ። ቁርስ እየበላሁ እጠብቅሻለሁ። Stop violence, listen. You have to listen and be a man.
አብሺ በጣም ነው የማመሰግነው። ብድር መላሽ አድርገኝ። ኢትስ ኦኬ። እኔም በጣም ነው የማመሰግነው። እንዴ ጋሽ ቤት ሳይገቡ ሊሄዱ ነው እንዴ? መሄድ አለብኝ። ረጋሽ የማኖር ነው እንግዳ መጥቶ ከውጭ መሸኘት የሀገራችንን ባህል አይደል? ባይሆን ቡና ጠጥተው ይሄዳሉ። ይምጡ። ሌላ ጊዜ እመጣለሁ። አሁን ስለምቸኩል ነው። ቢሆንም ጋሽ አንቺ አልችልም አልሻር እንዴ? ቻው ብርሽ። እሺ ቻው። አንቺ ግን ጤነኛ ነሽ? ማን ይሁን ምን ይሁን ሳታቂ የምትቀባጠሪው? እንግዳ ነው ይገባል፣ ቡና ይጠጣል፣ ባህሪው ጠባዩ ይገመገማል። እህቴን እንደዛ ሮሩጦ ወስዶ ያሳደረ ጀግናማ እንዲህ በቀላሉ አይለቀቅም ነበር። አንቺ እንደሞ ማን ነው ግምጋም ያደረገሽ? ፓርላማው ነዋ። አንቺ ማን ነው ማይችልሽ እናቴ? ሄሎ። ሀብሽ እንዴት አመሸክ? ደህና ነኝ። አንቺ እንዴት አመሸሽ? ቀርቧል። አንገድ ቤት ገባህ? ቤት ነው ያለሁት። ድካም እንዴት አደረገህ ታዲያ? ኤክሰርሳይዝ ከሰራው ቆየሁኝ። ስትራፕ እንደዚህ ፈራው እንጂ ሌላው አሪፍ እንቅልፍ እንደሚወስደኝ እርግጠኛ ነኝ። ዋናው እሱ ነው። ሰው ታዲያ ምን ያደረክ ነው? ድመት አለኝ። ከሱ ጋር ሙቪ እያየሁ ነው። ድመት ትወዳለህ? በጣም ታድለህ። አንቺስ? እኔ በጣም ነው የምወደው። ዛትስ ናይስ። ሙቪ እያየህ ታምሻለህ እንዴ? አሁን ከልጄ ጋር ማውራበት ሰዓት ስለደረሰ እሷን አውርቼ ስለደከመኝ እተኛለሁ። ሶሪ ሰዓትን ተሻማውብሃ። ኖ ነገ ምን አለ? ነገ ከሰዓት ከልጄ ጋር ነው ማሳልፈው። ኦኬ። ለማንኛውም ደውዬ ቼክ አደርግሃለሁ። ቻው፣ ደህና ደሪ። አስወስጄ መጣሁ አስወስጄ መጣሁ አስወስጄ። ጎርፍ ሰድሽ? እሺ ጋሻብሽ ጊዜ አቀፍ እንዴት አደረጉ? ደረት ላይ አስተኛሽ፣ በእጆቹ ጠጉርሽን ደበስበስበስ አደረገሽ። አንቺ ልጅ ነኝ። ስወጣ ምን አይነት ፊልም ነው የምታየው? የፍቅር አንቺ ስርዓት አድርጊ። ይወርድ የደስ ብሎኝ እኮ ነው። የቤት ብረት መዝጊያ ሊያገኝ ነው። ጸሎት የሰመረ እሺ ጥገኛው ዩርዲ ኢትዮጵያ ውስጥ ሁሉ ምላሽ ተፋሪ ቢሆን የት በደረሰ ነው። በአንተ ቤት አውርተህ ሞተሃል። ምን አዛችሁ? ይዛዘነ እንዲያፈልሰሽ ብትበይ እንግዲህ ይዋጥልሻል። ምን አገባ ይዛል አይደል? አዳሚ ወንዶች እንደዚህ ናቸው። ቅብርጥሴ ብለሽ ወንዶች ምን እንደሆነ አይሻ ጭራሽኛል። ባለትዳር ስለሆነ ነው። በቃ ክርክር እኮ ካታጎሪ የለውም። ወንዶች ነው። ወሬ ያስፈልግላችሁ። Sorry. No wife, no homie, I'm feeling lonely, it's boring. I sleep at night hoping I don't see the morning. ሄሎ ዮርዳኖስ። ሃይ ብሮሽ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? I'm good. ከልጅ ጋር ነህ? አዎ። የት ናችሁ? ኤርናማ። መጥቼ ሀይልሃለዋ። በዛውም ጅን ተዋውቃታለሁ። ሲያ ባይ። ሄሎ ቆንጆዬ ልጅ አለች። ቴንክ ዩ። ዮርዳኖስ እባላለሁ። ሜላት የአባትሽ ጓደኛ ነኝ። ምን እየተጫወትሽ ነበር? ኮምፒውተር። አብረን እንጫወት። እሺ።
ረጅም ጊዜ ስለሆነኝ ብታይ በጣም ደከመኝ። እንዴት ቻልሽበት? ልጅ በጣም ነው የምወደው። የእህቴ ልጆች ሲመጡ ከእነሱ ጋር ብታይ ሳብድ ነው የምውለው። አባቢ አይስክሪም ልብላ? ይቻላል። አንተ ቦታ ያዝ፣ እኔና ሜሉ ገዝተን እንመጣለን። አይሻልም? ላንቺስ? አይ እኔ እንኳን አላሰኘኝም። ሜላቴ ልተዋወቃት ብዬ ነው የመጣሁት። ይሄ ደግሞ የልጅና የአባት ጊዜ ነው። ጊዜያችሁ እንዳልሻማባችሁ። ሜላትዬ ስለተዋወቅኩሽ በጣም ደስ ብሎኛል። አትቆይ። አሁን ስራ አለኝ። እሺ እኔ ቆንጆ፣ ሌላ ጊዜ እመጣለሁ። አብሺ ቻው። በቃ በኋላ እደውልልሃለሁ። ቻው። ማነች አባቢ? ጓደኛዬ ነች። እንዴት እስከዛሬ አላቃትም? እኔም በቅርቡ ነው ያወቅኳት። ደስ ትላለች። እስከ ዛሬ ድረስ አላነበብከው? አረ በደንብ አንብቤዋለሁ። እንዴት ያስከው ብዬ ነው። የሚገርምሽ እጅግ በጣም ወዶ መጽሐፍ ነው። ለሰው አዋስኩትና አስቀሩብኝ። ዛሬ ነገ ገዛዋለሁ እያልኩኝ እንደ አጋጣሚ አሁን አዟሪ ጋር አግኝቼው ገዛሁት። ቤትህ ሊኖር የሚገባ መጽሐፍ ነው። አዎ የሚገርምሽ 4 ያንብቤዋለሁ። በደንብ ሸምድደኸዋላ እንዴ? በጣም። እኔ ደግሞ መጽሐፉን 1 ጊዜ ቲያትሩን ደግሞ 3 ጊዜ አይቼዋለሁ። ዋው! አንቺም በደንብ ሸምድደሽዋላ። በሚገባ። ስምሽ ማን ይባላል? ስሜ ምን ያደርግልሃል? ለሁለተኛ ጊዜ ጠይቅሻለሁ። ስምሽ ማን ይባላል? ለሁለተኛ ጊዜ ልመልስልህ። ስሜ ምን ያደርግልሃል? ለሶስተኛ ጊዜ ጠይቅሻለሁ። ስምሽ ማን ይባላል? ለሶስተኛ ጊዜ ልመልስልህ። ስሜ ምን ያደርግልሃል? ከነ ስምሽ ገደል ልትገቢ ትችያለሽ። እኔ ዮርዳኖስ ማንንም ወንድ ረግጦኝ ሄዶ አያውቅም። እሺ። ዋው! የሚገርም የዚህ መጽሐፍ አድናቂሽ። በጣም። ቲያትሩን አላየኸው? ቲያትር አይቼ አላውቅም። ባይ ግን ደስ ይለኛል። የስ ቲያትርም ከትበው ሰው አገኘው ማለት ነው። ቲያትር በደንብ ታያለሽ? በጣም። አባቴ ከልጅነቴ ጀምሮ ይዞኝ ይሄድ ነበር። እኔም ካደግኩኝ በኋላ ልምድ ሆኖብኝ ብቻዬን እየሄድኩኝ ያለው። ዋው! ታደለሽ። ገና ወደ አዳራሹ ስትገባ የላይቱና የድምፁ ጥምረት፣ 3 ተደውሎ መጋረጃው ሲገለጥ፣ ውይ በቃ ምን ልበልህ፣ አንተ አይደለህም በመድረኩ የተገነባው ዓለም አካል ነህ። እንዴት ደስ እንደሚል ገና ሳላየው ሱስ ልታስይዥ። በዛ ላይ ደግሞ ከስራ ውጭ ከአርቲስቶቹ ጋር የመገናኘት እድል አጋጥሞ ብታያቸው፣ ወይኔ መተሳሰባቸው፣ መደጋገፋቸው እንዴት እንደሚያስቀና ብታይ። እድሉ ገጥሞኝ ባገኘው ብዬ የምለው ሰው በቴሌቪዥን ተከታታይ ድራማው በትረካው ነፍሱን ይማረውና ፍቃዱ ተክለማርያም ከተዋናይ በጣም ነው የምወደው። ከሰዓሊ እሱንም ነፍሱን ይማረውና ሜትር አርቲስት አፈወርቅ ተክሌን በጣም የምወደው ማከብረው። ዘፈን ሚኒንግ ሲኖረው ትርጉም ሲኖረው በጣም ነው የምወደው። እንደ አጋጣሚ አልበሙን ሰምቼ የወደድኩት ራስ ሙሌ። ራስ ሙሌ ስፔሻሊ ደግሞ ቃል ጠፋ የሚለው ዘፈኑ ዋው! እጅግ በጣም ደስ የሚል ዘፈን ነው። አዎ በጣም ቆንጆ አልበም ነው። በጣም ከዘፋኝ እሱን ባገኘው ደስ ይለኛል። አለኝ አለኝ ሀገር አለኝ ብወዳት ብሞትላት እናት አለኝ 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 ሀገር አለኝ ብወዳት። ማም ዮርዳኖስ ማናት? ማናት ዮርዳኖስ? የአባቢ ጓደኛ። የአባቢ ጓደኛ ማለት? ዛሬ ከአባቢ ጋር ጌም እየተጫወትን ያለ ሰላም ብላን ከኛ ጋር ጌም ተጫውታ ሄደች። ትልቅ ናት? ቁመት አንቺን ታክላለች። ዝም ብላ ተጫውታ ሄደች? ለእኔና ለአባቢ አይስክሪም ገዝታለን በኋላ ደውልላለሁ ብላ ሄደች። እሱስ ምን አለ? እሺ አላት። ከዛ ማናት ስለው አዲስ ጓደኛዬ ናት አለኝ። ቆንጆ ናት?
የፊልም አክተር ነው የምትመስለው። ሄሎ ዮርዳኖስ፣ እንዴት አደርክ? እግዚአብሔር ይመስገን። እንዴት አደርሽ? እንግዲህ ስራ ገባህ? ገብቻለሁ። ቢሮ ነኝ ያለሁት። ስራ ረበሽኩህ? አልረበሽኝም። ቁርስ ልበላ ነው። ሳትበላ ገብተህ ነው? ሁሌ ቢሮ ነው የምበላው። ለምን? በፊት ቤት በልቼ ነበር የምመጣው። ከሆነ ጊዜ በኋላ ግን ስላልተመቸኝ ቢሮ ነው የምበላው። ቢሮ እንደውም ትበላው? ኩኪስና ሻይ። የምርህን ነው? ምን ነው? ይሄ እኮ ቁርስ አይሆንም። በሻይ ሰዓት የምትጠቀመው ነው። አይ ነው ግን ለመድኩት። አይ እንደዚህ የሚባል ነገር የለም። ከነገ ጠዋት ጀምሮ እየበላህ መግባት አለብህ። ኦኬ አይ ዊል ትራይ። ኖ አይ ዊል ትራይ ሳይሆን ሀቭ ቱ ዱ ኢት። በልተህ ስትገባ ለአእምሮ፣ ለሰውነት፣ ለጤናህ ጥሩ ነው። ሁሉም ነገር ደግሞ የሚሆነው አንተ ራስን ስጠብቅ ነው። ስለዚህ በቁርስ አትቀብድ። እሺ ዶክተር፣ ምክሮትን ተቀብያለሁ። ምክሬን ስለተቀበሉኝ አመሰገንኩኝ። ምሳ ይመችዎታል? ሶሪ፣ ዛሬ ከጓደኞቼ ጋር ነው የምበላው። በሳምንት 2 ቀን 3 ቀን ተሰብስበን ጓደኛዬ ቤት የመብላት ልማድ አለን። ዋው አሪፍ ነው። አሪፍ ጊዜ ትሰልፋለህ። አንቺ ሴት ነው የምትሆኚው? እኔ እንኳ ምንም ፕላን አላደረኩም። ከቻልክ አንተን ቼክ ላድርግ ብዬ ነው። ሶሪ፣ እንግዲህ ቀድሞ የተያዘ ፕሮግራም ነው። ኢትስ ኦኬ ሃቭ ኤ ጉድ ታይም። ከቻልክ ራት መብላት እንችላለን? ሹር። ኦኬ፣ በኋላ እደውልልሃለሁ። መልካም ቀን። ኦኬ፣ ለአንቺም መልካም ቀን ይሁን። ባይ። You and me, ocean breeze, overseas, C-A-N-D-Y candy, black sand, foreign land, tropical tan, C-A-N-D-Y candy. Through the world we can keep it X-rated. It's passport gang, baby, come on and get initiated. Stay jaded, inebriated by the fragrance of royalty. I can keep you related, elaborated with this loyalty. Little darling, I can spoil thee as we uncoil the 7 seas with an ocean breeze. From Tel Aviv to the Florida Keys, rack up 100 G's and visa fees just to see, please. One of cheese as we dance in the middle of France. Let's take a chance in advance, watch your life enhance. Parlez-vous français, je m'appelle, but not real today. What more can I say? Marry while we love llamas, mangoes in Hawaii. Chopping in Milano, buongiorno, como stai? Allow me be your mentor. I'll have you in the boat to El Sonora, the jungles of Ecuador. You and me, ocean breeze, overseas. C-A-N-D-Y candy, black sand, foreign land, tropical tan. C-A-N-D-Y candy, you and me, ocean breeze, overseas. C-A-N-D-Y candy, give me a hand. መልካም ቁርስ። ቴንክ ዩ። ሄሎ ዮርዳኖስ። ሀይ ብርሽ፣ እንዴት አደርክ? እግዚአብሔር ይመስገን። እንዴት አደርሽ? እግዚአብሔር ይመስገን። ስራ አልረበሽኩም አይደል? አይ አልረበሽኝም። ቁርስ እየበላህ ነው? ይቅርታ፣ ልምድ ስለሆነብኝ ጭራሽ ረስቼዋለሁ። ኢትስ ኦኬ፣ ያጋጥማል። ነገ ግን እንዳትረሳው። አይ ፕሮሚስ፣ ነገ እንኳን አረሳው። ማታ እንገናኝ ከቻልክ። ሹር፣ መገናኘት እንችላለን። እኔ የምለው ሚስ መኩሪያችን እንዴት ነው? ደህና ነው። ሰላም ብለዋል። ለእኔም በጣም የከበረ ሰላምታ ከአድናቆት ጋር አቅርቢልኝ። ገና እኮ 5 ቀኑ ነው። ምን ነው አሽቃበጥክ? እሱ እኮ አይደለም በማይሆንልህ ስራውን የፈታችው እህታችን ነው። ሊያሳዝናል እኮ። እኔ ምንም ስራ አልፈታሁም። እሱን የምታገኝበት ሰዓት ምንም ከስራዋ ጋር አይገናኝም። እኛም በምታገኝበት ሰዓት ነው የምታገኘው። እናንተን ከምታገኝ ደግሞ እሱ የምታገኝ ይሻላታል። ቢያንስ ከእናንተ የበሰለ ሰው ነው። እንዴ መቆርቆር አንቺ ምን ይስተነካል? ዝም በል በቃ። እንዴ ሰሪና ልጠብሽ አሰበሻል? ማንም ጠብሰው እኔ እንዳንተ ካገኙት ጋር የምጋደም መሰለህ? ሰሪና ታያቸው፣ እነሱ እኮ እያናደዱሽ ነው። አመላቸውን ያወቅሽ ነው። ባልተናደዱ። ኧረ ዝም በይው።
ትገርማለህ። ላጉርስሽ እንኳን አትልም። ይቅርታ፣ እኔ ከሚስቴ ውጭ አጉርሻ አላውቅም። ኧረ እኔም ስቀልድህ ነው። እኔ ራሴ እኮ ጉርሻ አልወድም። ይህን ያህል በተደጋጋሚ መገናኘት እንደሌለብን ታውቂያለሽ አይደል? አይገርምም? እኔ ራሴ እኮ አስቤው ነበር። ከዛ ግን ሁለታችንም አንድ አይነት ገጠመኝ ስላለን አንዳችን ለአንዳችን መግባባት እንችላለን ብዬ ነው። ቢሆንም ከኔ ጋር እየበላ በመሆኑ ተሽማቀሃል? እንደዛ ለማለት ፈልጌ አይደለም። ልጅን ስለተዋወቅኳት ቀራለህ? ኧረ እንደዛ ማለት አይደለም። እኔ እኮ የሚረዳኝ ጥሩ ወንድም ትሆነኛለህ ብዬ ነው። ምሳ ወይም ራት ብቻውን ከሚበላ ብቻዬን ከምበላ የማባላው የሚያባላኝ አለኝ ብዬ ነው። እኔ እኮ የሚረዳኝ ጥሩ ወንድም ትሆነኛለህ ብዬ ነው። ካጠፋው በጣም ይቅርታ። ኖ ሶሪ። እኔ በዚህ አንግል አላየሁትም ነበር። እና በምን አንግል ነበር ያየኸው? በቃ እንርሳው፣ እንተው በቃ። ወይንም ጣልሽ አብረን እንጠጣለን። አንድ ግላስ እጠጣለሁ። አብርሽ ወይ አንድ ነገር ፕሮሚስ ገብታ ያለኝ ነበር። የምን ፕሮሚስ? ስለ ትዳር ልትነግረኝ። እሱን ነገር ደግመሽ እንዳትጠይቅኝ አላልኩሽም? ያን ዕለት ነው ሌላ ጊዜ እነግርሻለሁ ብለኸኛል ነበር። አሁንም ሌላ ጊዜ? ዛሬ ንገረኝ። ሌላ ጊዜ እያልክ አትነግረኝም። እስክትተነፍሰው እኮ ነው። ከዛ ይለቀሃል። ፕሊዝ አይሆንም አልኩሽ አይደል እንዴ? ለምን ታስጨንቅኛለሽ? ስላልተነፈስከው እኮ ነው እየጨነቀህ ያለው። እኔም አንተ የነበርክበት ጫማ ውስጥ ነበርኩኝ። ስሜትህ ይገባኛል። እኔ የኔ ከምትላቸው ጓደኞችህም ቤተሰቦችህም ውጪ ነኝ። ለእኔ ብትነግረኝ I can understand you። እኔ ካንተ ጋር ካወራው በኋላ የተሰማኝን ስሜት አውቀዋለሁ። እኔ ምንም ነገር ቢያጋጥመኝ የሚረዳኝ ጓደኛ አለኝ ብዬ ነው ማስበው። አንተም ያ ስሜት እንዲሰማ እፈልጋለሁ። ስለዚህ ንገረኝ። ግድ የለህም ትረስት ሚ። የዛሬ ዓመት አካባቢ ከስራ ያለው ትሮይህ በጊዜ ወደ ቤት የሄድኩት ሚስቴን ሰርፕራይዝ ላደርጋት ነበር። የአኒቨርሰሪያችን ዕለት አስቸኳይ ስራ አጋጥሞ ወደ ቤት መሄድ ስላልቻልኩኝ በነጋታው ዴይ ኦፍ አድርጌ ከባለቤቴ ጋር ለማሳለፍ ነበር ወደ ቤት የመጣሁት። ግን ያላሰብኩት ዱብዳ አጋጠመኝ።
እኔና አንቺ አይጥና ድመት ሆነን መኖር አንችልም። ይሄንን ቤት ትችልሽ የምወጣው ለልጄ ስል ነው። ልጄ ምንም ነገር እንዲጎልባት አልፈልግም። ይሄው ነው ታሪክ። ሶሪ አብርሽ፣ አንተ በጣም ጥሩ ሰው ነህ። ለልጅ በከፈልከው መስዋዕትነት ልትኮራ ይገባሃል። እግዚአብሔር ደግሞ ላንተ ያዘጋጀልህ ነገር ይኖራል። ታንክስ። እንዳልሽው ምስተናፍሰው ቀላለኝ። ነግሬሃለሁ እኮ ቢያንስ ከዚህ በኋላ ያለ ምንም ጭንቀት ማውራት የምትፈልገውን ነገር ከኔ ጋር ማውራት ትችላለህ። ውቤ፣ አሁን ሜላት ጋር መደወል ስላለብኝ ብንወጣ ጥሩ ነው። ሹር። አብርሽ ቁርስ ላቅርብ? ኖ፣ ቡና ብቻ አምጪልኝ። ሄሎ ዮርዳኖስ። አብርሽ ዛሬ በደንብ ነቃ ብለሃል። ቁርስ በልቼ ስለገባው ነው። በልተገባህ? አዎ። ዋው ደስ ይላል። ጎበስካ። አመሰግናለሁ። ምሳ ፕላንህ ምንድን ነው? ዛሬ ጓደኛዬ ቤት ነው የምንበላው። ኦኬ that's nice። ማታ ለምን ቲያትር አልጋብዝህም? ደስ ይለኛል። ሜላት ምን ሆነች? አረ ምንም አልሆነችም። አንተ ላናገረን ነው የመጣሁት። ስለምንድን ነው የምታናገረኝ? የቤት ወጪ ምናምን የጎደለ ነገር አለ? እሱ ምንም የጎደለ ነገር የለም። ታዲያ ምንድን ነው የጎደለው? አብርሽ አንተን የጎደልከው። ከአንድ ሺህ ጊዜ በላይ ይቅርታ አልኩህ አይደል? እባክህን ወደ ቤት ተመለስ። ይሄን ነገር እንደማላደርገው እያወቅሽ ለምንድን ነው ጊዜሽ የምታቃጥዪው? እኔንም ስራ ላይ የምትረብሽኝ? አብርሽ አጥፍቻለሁ እኮ አጥፍቻለሁ። ይቅርታ አድርግልኝና ወደ ቤት ተመለስ። ለልጅ ብለህ። በልጅ ስም አትበኝ። ለልጄ ስል ነው እቤት ውስጥ እንድትኖር ያደረኩሽ። አሁን የከፋ ችግር ሳይመጣ ቢሮዬን ለቀሽ ውጪልኝ። ውጪ! አንድ ጊዜ አዳምጠኝ፣ አንድ ጊዜ ስማኝ። አንቺ ሴትዮ ቢሮዬን ለቀሽ ካልወጣሽ ሁለተኛ ልጅሽን እንዳታይ ነው ማድረግ። እሺ። ጦስ ውስጥ አትክተጂ። ውጪ! ዳይ ውጪ! እንዴት እኮ ደስ የሚል ሰው እንደሆነ። በዚህ ዘመን ግን እንደዚህ አይነት ሰው ማግኘት አይገርምም? ታውቆሻል? እስካሁን ወሬሽ ሁሉ እኮ ስለሱ ነው። የሆነ ሰውማ ፎንቃ ገብቶለታል። ማ እኔ ነኝ ፎንቃ ይገባልኝ? አሁን ስም ጠቀስኩኝ? የምር ግን ዮርዲ ፎንቃ ገባልሽ እንዴ? ፎንቃ አይደለም ግን በጣም ደስ የሚል ሰው ነው። ዮርዲ እንዲህ እየተባለ እኮ ነው የሚጀመረው። እኛንም አንድ ሰሞን እንዲያርጎን ነበር። እንዲህ ማኛን አቷሽንም። አንቺ የምርሽን ነው እንዴ? ፎንቃ ገብቶልኛል ማለት ነው? በይ ዝም በይ። እነዛ ኬሲዎች እንዳይሰሙሽ መጀመሪያ ግዴታሽን ትወጪ፣ ከዛ እንደፈለግሽ። እና ምን ልታደርጊ ነው እንዴ? ምን አደርጋለሁ? ያው ቤት እንዳለችው መጀመሪያ ውርርዱ ይሳካ። እንደዚህ አይነት ፊሊንግ ከተሰማሽማ ውርርዱን ትተን ብትቀጥ ይሻላል። ምንድነው የምትቀባጥሪው? እንዳንቺ በ500 ብር አይታዝም መሰለሽ እንዴ? ዮርዲ የሷ እንዳሰማያት የሚቀድመው ይቅደም። አረ ዝም በያት። ነይ ግቢለት የኔ አንበሳ።
በሰላም ነው እንደዚህ ባስቸኳይ? መነጋገር ያለብን ጉዳይ ስላለ ነው። ስለምን? ስለ አብርሃም። ስለ አብርሃም ምን? ቁማሩን ትተን ወደ ቁም ነገሩ ምትገቢበትን። እንደዚህ ባስቸኳይ ነው ያላችሁኝ ለዚህ ነው? ይሄም እኮ ከባድ ጉዳይ ነው። ምኑ ነው ከባድ? ትላንት ተነጋገርን አይደል እንዴ? መጀመሪያ ቁማሩ ይለቅ፣ ከዛ የሚሆነው ይሆናል በቃ። እኔም እንደሱ ነበር ያሰብኩት፣ ግን ሰላም ያነሳች ፖይንት ደግሞ ይበልጥ አሳመነኝ። ምን? አብርሃምን ወደሽዋል አይደል? ካይንዳ። ዮርዲዬ እስኪ አንድ ነገር በደንብ አስቢበት። አንቺና አብርሃም አንድ ላይ ሆናችሁም በል አብርሃም እውነቱን ያወቀለት ምን ሊፈጠር እንደሚችል ግን አስበሽዋል? እንዴት ያውቃል? ባያቅስ አንቺ ህሊናሽ እንደዋሸ ያወቀ በሰላም መቀጠል የምትችይ ይመስልሻል? እና ምን አድርጊ ነው የምትይኝ? ቁማሩ ይቅር፣ ለሄኒና ለቴዲ ያለውን ነገር እነግራቸዋለን፣ አንደርስታንድ ያደርጋሉ። ይሄ የልጅ ጨዋታ አይደለም። በቁስል ላይ ቁስል ነው የምትጨምሪበት። ሰላምዬ ስለምክርሽ አመሰግናለሁ። እቺ 2 ቀን የምትፈጥረው ለውጥ ስለሌለ እሱን እጄ ካስገባው በኋላ መናገር ባለብኝ ጊዜ እነግረዋለሁ። ዮርዲዬ ፕሊስ አስቢበት። ሰላምዬ የምትልሽ ልክ ናት። ስለምክራችሁ እያመሰገንኩኝ ዛሬ ማታ ገንሱን ስለማገኘው በደንብ መዘጋጀት አለብኝ። ዛሬ የሚገርም የድራማ ፕላን ያለኝ። በሉ ቻው 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 ሟ ሟ። አትሰማም እኮ ከደረቀች ደረቀች ነው። ለወንዶቹ እንንገራቸው እንዴ? እንዳታስቢው፣ ጭራሽ ሌላ ነገር ነው የሚፈጠረው። ህፃን አይደለች ተነግሮ እኔማ እየበላው ነው፣ አንቺ ነሽ እንጂ። ወይ ምግቡ ይቀየርልሽ? ኖ ዛሬ ምንም የመብላት ሙድ የለኝም። ምን የተፈጠረ ችግር አለ? አረ የለም። ወይንም ጣልሽ ትንሽ ዘና ያደርግሻል። አይ ይቅርብኝ። ወይስ ሲኒማ እንሂድ? ምንም የማድረግ ሙድ የለኝም። ይልቅ ብላና ወደ ቤት መግባት እፈልጋለሁ። ለምን ይሆንሽውን አትነግሪኝም? ፕሊዝ አብርሽ አታስጨንቀኝ። ኦኬ አልማዝ አልማዝ ምንድነው? ራስ ማስራት በጣም ርቦኛል። ራት ዛሬ ደግሞ ጋሻ አብርሽ በባዶ እርሻ እንደሰደደሽ እስኮን እንደምክሮን በመናወቅሽ ከጋሻ አብርሽ በኋላ እኮ ተስራ ወጣሽ እንዲህ በየቀኑ ሸቀርቀር እያልሽ የምትልሺው። አንቺ ልጅ ግን እኔ ነው የምታየው ፊልም ነው የምትከታተዩ? ቴሌቪዥን ላይ የሚታየውን እዚሁ በገሃዱ ዓለም እያየሁት ምን ቴሌቪዥን ላይ ያሳየ ይብልሽ ነው? ወይኔ አልማዝ በጣም ስራ ፈቶንሻል ማለት ነው። በጅራቱን ዘሽ ነው ቶሎ በይ። እሺ እናቴ።
ቆየች በሰላም ነው? እስኪ ደውይላት። ከመኩሪያ ጋር ቀጠሮ ይዛ እንዳይሆን። ዛሬ ቀጠሮ የላትም። ራሷን አመጣት አምሮኛል እንጣያለች። ቀኗ መድረሱን ረስተዋለች መሰለኝ። እኔ ደግሞ ሳስበው ወደ ሌላ ነገር እየገባች ይመስል። ልክ ነህ ሄኒዬ። እኔም ራሱ መጣን። ሄሎ ቆየሽ? ግቢሽ ውስጥ ነን። አንቺ ግን ምን ሆነሽ ነው? ብንነግራቸው እኮ ይሻላል። ሰላምዬ ብንነግራቸውና እሷም ከዚህ ነገር ብታ ደስ ባለኝ ነበር። ግን ባህሪዋን ታውቂዋለሽ። እዚህ ደረጃ ደርሳ እነሱ ቢያውቁ ከኛ ጋር እስከመቆራረጥ ደረጃ ነው የምትደርሰው። እና ምን እናድርግ? ነግረናታል። 2 ቀን አልቀራት። እኛ ሰፖርቲቭ ነን። አንቺም 2 ቀን መታገስ ያቅትሽ ማለት አይገስ። ይሄን ነገር ደግመን አናንሳው። እሷን ደርሳለች። እንግባ ፈን እናድርግ። Up in the club, you see me sipping up in the VIP. Everybody looking at me. They holler at me, I'm like whatever. Yo, you hot, whatever. You drinking a lot, whatever. Cigar in hand, I'm the man, I'm a star. Bottle after bottle, 10 G's on the bar. Bottle shaped model riding with me in the car. Mommy got that body, got my eye from afar. Yo, boo, come kick it with the king. Open up, get wet, let me in, let me swim. Top notch, so hot, buck that waist spin. Turn around, go down and make my head spin. Drink, it's that time. GPS, I've lost my mind. Back it up until you break your spine. GPS, I've lost my mind. Shine line, the dance floor's mine. Get crunk, get drunk, stomp, his time. My name, champagne, spit game, sip wine. ምን አዘጋጅሽ? ሽሮ ፍትፍት በበረዶና ቲማቲም ቁርጥ። በተዘጋጅ ገልሽ ነበር። አሁንስ ከጎረምሳ ጋር መኖር ነው የሰለቸኝ። ሰላም፣ እንዴት ነው? ሰላም ነው? ሰላም ነው? ሰላም ነው? ሳሚ ሰላም ነው? እንዴት ነው? በሰላም ነው? ስልክ አታነሳም? ሶሪ፣ ስብሰባ ላይ ነበርኩ። ለምን ትዋሻለህ አብርሽ? የሌለብህን አመል። ከዚህ በፊት እኮ ስብሰባ ላይ ስትሆን ስትጨርስ ትደውልልን ነበር። አይ አሁን ነው ስብሰባ የጨረስኩት። ልደውል ስል ነው የመጣችሁት። አብርሽ ይበቃል። እስከ ዛሬ ዝም ብለን ነበር። አሁን ግን እያባሰብህ መጥቷል። ትናንትናማ ጭራሽ ከኛ ጋር ነበርክ። እስከ ዛሬ ዝም ያልን ስትረጋጋ ትነግረናለህ ብለን ነበር። አሁን ግን ይበቃል። ብቻህን የምትሰቃይበት ምንም ምክንያት የለም። ከፌቨን ጋር የተፈጠረውን እያንዳንዱን ነገር ካልነገርከን ከዚህ ቢሮ አንወጣም።
ተጠንቀቂ። አታስቢ፣ እንዴት እንደምንከባከበው አሳይሻለሁ። እሰይ ነው ጓደኛ፣ ደህና አድርጎ ነው አይገባልሽ። የእሱን ደካማ ጎን ስትፈልጊ አንቺ ደካማ ጎን ተገኛ። ለምንድን ነው እንደዚህ ካልተቀባብለሽ የምትቀቢው? እዚሁ ቤት ውስጥ ጎርደድ እልበታለሁ። እዚሁ ከአንዱ ጥበቃ ጋማ ጀምረሻል። እዚያ አረ ጉዲያ፣ እዚህ ወፍ የለም። ጭራሽ ጥናት ማካሄድ ይሽልኛላ። ባይሆን ሀገር የሰድ ዲያስፖራዋ መጣች እባላለሁ። ዲያስፖራ? ታዲያ ይህ ጥፍር ቀለም እኮ ኦሪጂናሊ ብራንዳ እያልኩኝ ምን ያስቅሻል? ታንቹን የሰማሁት ይሄንን እንዳትነጭብኝ ኦሪጂናል የብራንዳ ነው እያልሽ ስትፎክሪብኝ አትገባ? አልገባም። እዚህ ጋር የተቀመጡት ችኮች እንደዚህ እያልክ ቆመት ቀራለህ። እግዚአብሔር በራሱ ጊዜ የሰጠንን እናገባለን። የተሰጠን ለአንድ አዳር ብቻ እየተጠቀምክበት ነው። በእነሱ ባሰኩ። እነሱም ለአንድ አዳር ነው የሚፈልጉን። ታዲያ እኛ ምን እናደርግ? ዛሬ የማትበላው የሚለው ዘፈን ተቀይሮ ስትበላ ማየት ፈልጋለሁ። እሱ ይናፍቃችኋል። ሰዓታት ቀርተውናል። ቦታ የተደረገ ሴታፑ እንዳለ ተዘጋጅቷል። እናንተ ከነቤቲ ጋር እኛ አጠገብ የተዘጋጀላችሁ ቦታ ቁጭ ብላችሁ ምርጡን የኦርዲኔት ወና ብቃት ታያላችሁ። ይኸው ዛሬ ጉዲሽን አይቼው ስሙ ማን ነበር? አብርሃም አብርሽ መኩሪያ ብየዋለሁ። ጀግናዬ ነው። ስም ያለው ሞኝ ነው አሉ። ወሬ ከምታብዛ መጨረሻውን አብረን ብናይሻል። እኛን እኮ የገረመን እንደዛ ወንድ ብለሽ ታራክሽ ቆይተሽ እስካሁን መቆየትሽ ነው። እኔማ ብበላሽም ቦነስ ጨምሬ ነው የምሰጥሽ። ባለትዳር ስለሆነና የራሱ ችግሮች ስላሉበት ነው ማገዶ የፈጀው እንጂ ወንዶች ሁላችሁም አንድ አይነቶች ናቸው። ምን አይነት ችግር? በቃ ከስራ ወደ ቤት በጊዜ ሚስቱን ሰርፕራይዝ ሊያደርግ ሲገባ ከሌላ ወንድ ጋር ተኝታ አገኛት። ዮርዳኖስ ደግሞ እዚህ ቁስል ላይ ቀዝቃዛ ውሃ ቸልሳ እጇ ላይ ጠበል ታረጋው ሰዓታት ቀርቷታል። ዮርዳኖስ አንቺ ውሻ ነው። አንቺ ነሽ እንደዚህ የምትይው? አንቺ ነሽ እንደዚህ የምትይው? ኖ አንቺ ውሻ ነሽ። መስፍኔ ኖ መልክ ብቻ ቀፎች
መጣችሁ? አንቺ ምን ሆነሽ ነው? እኛ ለብር አልመጣንም። ይኸውልህ እኛ እኮ ጓደኛችን እንዴት ሆነሽ ብለን የመጣ ነው። ይኸው እንደዚህ ሆኛለሁ። አይዞሽ በቃ ዮርዲ፣ አሁን ልበስና ሻይ እንጠጣ። ተነሽ። ነይቱም ማለት ዮርዲ ፎንጋ ገባልሽ እንዴ? ወደድኩት። እኔ ግን አረባን በቁስል ላይ ቁስል ሳይመርኩበት ፍቅር ይዛታል ብላችሁ አዝዛችሁ ነው። እናንተ ግን ምን አይነት ኬሲዎች ናችሁ? ልጅቷ ትንሽ አታሳዝናት? እናንተ ግን ትንሽ የማይዛችሁ እኔ ማስያዝ የሚሉት ነገር ካልቀረ ሁለተኛ ማናችሁንም ማግኘት አልፈልግም። በለው ሁሉ ልብሷን ትቀይርና እንውጣ። እኔ ትማል ይደም እሱ እናያለን።
አብርሽ በጣም ይቅርታ እንደፈለግኩኝ እክሳለሁ። አንቺ ዞር በይልኝ፣ እኔ የሚክሰኛል አለው። እባክህ አብርሽ በጣም ይቅርታ አድርግልኝ። አስቤው የተፈጠረ ነገር አይደለም፣ አጋጣሚ ነው። ለመሆኑ ስንት ነው ያሳያችሁ? 10,000 ብር። አሁን ሰው ፊት ነው ያለነው፣ በኋላ ደውልሻለሁ። ቤት ጠብቂ። እውነት አብርሽ? አዎ አሁን ልሂድበት። እሺ ረብብ መጣ። ከዛሬ ነገ ከቀለለህ ብዬ ስጠብቅ አንበስራችን ደረሰ። ደህና ዋልሽ ወይዘሮ ፌባ? ደህና ዋልክ? እግዚአብሔር ይመስገን። አርፍደና ስላልሽኝ ነው ያረፈድኩት። በዛውም ጋራጅ ገብቼ እግሯን ቼክ እያስደረግኳት ነበር። ሳላስበው ወደ ጨለማው ዓለም ገባሁ። አንተም የደረስከው በዛች ቅጽበት ነበር።
Ocean breeze, overseas. C-A-N-D-Y candy, black sand, foreign land, tropical tan. C-A-N-D-Y candy. Through the world we can keep it X-rated. It's passport gang, baby, come on and get initiated. Stay jaded, inebriated by the fragrance of royalty. I can keep you related, elaborated with this loyalty. Little darling, I can spoil thee as we uncoil the seven seas with an ocean breeze. From Tel Aviv to the Florida Keys, rack up 100 G's and